ውድቅ ያለች አረፋ ምናምን በዚህ መጣባት ማለት ማን ጋር ተገናኝ እንዴ? ቀልድ ነው እንደያዛችሁት እናንተ? የትም ተገናኝተሻል? ከማን ጋር ምግብ በልተሻል? ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ ያለን አትረብሽኝ። ያው ገና ሳይሆን አንድ ቤት ውስጥ እንደዚህ ጉድ ማለት ችግሩ ነውና ሲያምርብሽ ጉድ ማለት ነው። ጉዳዩን ሳልነግራችሁ ወደ ጉዱ ገባውና የሆነች ድግስ ቢጤ ነገር ሳትኖራት ቀር አባት ብተኛ ነበር። ጁስ አልጠጣለች። ጠዋት እዚህ የሚሰራላት አንዳንድ ነገር አለ። አልደረሰም። ይኸው በመነጽር ልከትፋል እንዴ? ይሄማ እንዳያቃጥለኝ ለዛ እንዲጠቅመኝ ብዬ ነው። እንቀረኝ ያረክ ባይሆን ጣ ላስታመም አይደለም የመጣሁት። ምን ለማድረግ ልበላ ለታማሚ የተሰራው ልበላ ላጫርስ ብቻ። በዚህ አጋጣሚ ባይዚ ትንሽ እህታችንን ጫን ብሏል ነገር በጥብጭኝ ያረታ ያንቺ ልታይ አሟታል ወይዘሪት አፈፈ እና ለሷ ነው ጉድ እያለን ያለ ነው። እስቲ ይሄ ነገር ልክ እንደ ሰሞኑ ዱአ ካስፈለገው ብለን ዱአ ልናደርግ ነው። ሰበርጁ ታስባረሪን ነው እና ምን መሰላችሁ ዱአ አድርጉ። ሲስተራን ትንሽ አረጋስ ብለሽ ምን ይፉፉ ኔስቲ ቆንጆ ኔስቲ ቆይ አልጠፋሁም። ምግብ ልትሰራልኝ ነው? እቃ እያሳጠብከኝ ነው? ስንት እቃ የተከመረ እቃ እያጠብኩኝ ነው። እኔ አይደለሁም ታማሚዋ እያሰራች ታማ ነው እና እኩል አጽድተን ምግብ ሰርተን እኩል እናጥባ እንደ የተስማማ ነው የተስማማ የነበረው። ስለዚህ እንደ ሴት ልጅ ሽንኩርት ክተፍ ምናምን ገለመሌ ልትኝ ነው አይደለም? እኩል ልንሰራ እኩል ልናስታመም ነው የመጣ ነው። ስለዚህ እኔ እቃ እያጠብኩ ነበረ። አሁን አንተ ደግሞ ሽንኩርት ትልጣለህ፣ እኔ ከትፋለሁ። አይ ግን ሽንኩርት ስለሚያቃጥል ስጋ ተከትፍልኛለህ። እኔ ሽንኩርት እንትላለሁ። አይ ያቃጥል ነው ልቃጠል ነው እኔ ልቃጠል። አይ ትቃጠላለህ። ስጋውን ከተፋ አንተ ነው ሽንኩርት አንቺ ከምትቃጠይ እኔ ልክታ። አይ ችግር የለውም። እኔ ቆንጣ ከዛ ልክ እንደጨረስኩ አንተ ስጋውን አጣና ትከትፋለህ። ነው እኔ ሽንኩርት አንቺ ያቃጥልሻል። አይ ችግር የለም። ይለምጃለሁ ግን በእውነት እኮ ነው እንድትቃጠይ ደግሞ ስለማልፈልግ ሽንኩርቱን ነው ተከታትባለህ አርሻለሁ ግን እንዳለ ማለት ነው እኮ ሽንኩርቱን ነው ከትፈልሻለሁ። ባይሆን ብቻ ግን ብዙ ነገሮች አስበናል። እዚህ ቪዲዮ ላይ አንዳንድ ነገሮችን አስበናል። ብታዩት ይሻላል። የጠፋ ነው እንደዚህ ምክንያት ነው። ሲሪየስ ወላሂ በጣም ያማት አንተ ማለት በጣም ያማት ይሰራው ቪዲዮ ላይ በጣም ያማት ነው ማለት ምንድን ነው? አዛጣ አልበላትራጅ ማለት ምን መሰላችሁ? ይሄን ሁለት ቀንም የጠፋ ነው። ሀበሻ ነው የባህል ቼክ ነው ቤት ነገር እኮ
እነሱ ጸበል ነው የሚያስፈልገው። ይሄ ነው ተሰቃላችሁ። ጸበል ነው እንዴት ላስተናግድ ወዶ መራመዴ ደልቶታ ያውቆዴ እኔስ ያስጠቃኝ እንጠላውት ሞደዴ እንዴት ላስተናግድ ወዶ መራመዴ ደልቶታ ያውቆዴ እኔስ ያስጠቃኝ እንጠላውት መውደዴ ከሰው የተለየ ናዬ ብርቱ አንጀት የለኝ ምን ጣጣልኛዬ ምኑን አደለኝ ፍቅር ሊወርሰኝ ነው ወይ እያካለለኝ ከጉንፋን ከብርዱ ናዬ እየተመሃኝ ከእንቅፋት ከሾሁ ናዬ እየተመሃኝ የኔማ ህመሜ ናዬ ሰው ሆኖ ተገኘ የኔማ ህመሜ ናዬ ሰው ሆኖ ተገኘ። አውራቸው ላይ ብዙ እህቶቻችን ትንሽ ተጨንቋል። የሆነ ነገር ባያችሁ እስቲ። ሰላም አለይኩም ያ ጀማ፣ እንዴት ናችሁ? ደህና ነኝ አልሐምዱሊላህ። ተሽሎኝ አልተሻለሽም? መሻል እንኳን ደህና ነኝ። በጣም ደህና ነኝ በእውነትና እየተንከባከቡኝ ነው በሚለው እኔ ልታገረጣጣን ነው። አይደርስም ግን ምግቡ አንተ ርቦሃል ሲጀመር ነው ርቦሃል። ደህና ነሽ? ይላይ ማስፈራራት ነው ከምትናገር ተንከባክበንሽ አልተንከባከብንሽም። በጣም ጥሩ ሰዎች ናቸው በእውነት ተንከባክበውኛል። ጥሩ ላይ ነኝ፣ ደህና ነኝ። እንዲሻለኝ እያደረግን ነው። ለእኔ ብለው ቪዲዮ ከፖስቱ እንኳን ዛሬ ስንተኛ ቀናቸው? 3ኛ ቀናችን። ስለዚህ ባይዘው መጀመሪያ ምናምን አካባቢ ሲያማት ላይክ ኖርማል አድርገን ነበረ ቪዲዮም ስንሰራ የነበረው ማለት ላይ ምናምንም ሲያማት የሆነ ኖርማል ቀለል አድርገን ነበር ስንሰራ የነበረው በዚሁ በእንቅልፍ ምናምን እያለፈች። ግን ትናንት ሲብስባት ነው ሆስፒታል የወሰድናት እና ግሉኮስ እስከ መሰካት ያደርሳል ብለን አላሰብንም ነበረ። ጋይ እንደ ቀልድ ገብቼ እዛው ሊያስቀሩኝ አንተ ተኛለች ምናምን አለ እኮ ዶክተር ሳቀኝ ተተኛ ምናምን አልጋ ምናምን ተያዛለች እና በእግሬ ገብቼ በዊልቸር ለሰጠኝ እንዴ ምናምን አለ አንተ ምን ሆነ ምናምን አለ። ከዛ ላይክ ማውራት እንችላለን ማለት ዩቲዩብ ልጅ አረ አው እኔ ምንድነው ብዬ ድንግጥ ምናምን ብዬ ከዛ በቃ ላይክ እንደዚህ የሆነ የተመረዘ ምናምን ምግብ ምናምን ነገር ላይክ የተመረዘ ምግብ ምናምን በዚህ ደረጃ ከዛ ደግሞ ሌላ የተመረዘ ምግብ ማለት ዶክተሩ በስነ ስርዓት ውጡ ብሎ እኮ አያዋከም እኮ እኔ ምናምን ውጡ ምናምን አላቸው። ከዛ አንተ ምን ሆነ ማለት እንዴት ፍቅረኛ ነው? ከዛ ችግር የለውም ወይ እሱ ጋር ካወራን አለ ማለት ማን ጋር ተገናኝ እንዴ? ቀልድ ነው እንዴ ያዛችሁት እናንተ? የት ተገናኝተሻል? ከማን ጋር ምግብ በልተሻል? እንዴ ሰው እያገኘሽ ነው? ይሄድሽ ነው ማለት እናንተ ይሄን ነገር ነው እንደ ቀልድ እያያችሁ? አንተ የተመረዘ ሲለኝ እኮ የተበላሸ ምናምን ነው ብያስብ እንዴ የማቸው እንዴ የሆነ ነገር የተጨመረበት ነው እንዴ እንዲህ እስክትሆን ታዲያ ምን የተበላሸም ታይፎስ እና ታይፎይድ ምናምን ነው ሊያመጣ የሚችለው እንዴ? ቀልድ ነው እንዴ ያዛችሁት? 10 መርፌ እኮ ነው የተዘለ ጠዋት አንድ
ማታ አንድ በየቀኑ እንዴ ቢቀር ደግሞ እንደዛችሁት እኔ እኮ ወላሂ እንደ ቀልዳይቸው እኮ ነው። አንቺ ያምሻል እንዴ? ራስሽን መጠበቅ ከዚህ በፊት ምናምን ብሎ ያውቃል። የሆነ እኮ ነው ያይቆ ድራሱ ደስ አይልም። የሆነ ሰዓት እኮ እየሄድን እኮ ነው በነገር ኖርማል ነበር እኮ ሚስተር ፍሬሽ ምናምን ቁጭ ብለን ካፌ እና ጠጣን ምናምን የመጀመሪያ ምናምን እያዞራት ነገር ነበር። ከዛ የሆነ ሰዓት ውድቅ አለች። አረፋ ምናምን በዚህ መጣባት ከዛ ወደ ሆስፒታል ራይድ ጠርተን ምናምን ሆስፒታል ስንደርስ የሆነን ፈጠና አስገቡ። ከዛ ላይክ እንትን ምናምን አለ ቼክ አፕ ምናምን መጀመሪያ ከዛ በጣም ብዙ ነገር ምንድን ነበር ያደረጉት ምናምን አዋክመን እንጂ ዶክተር እኔ ኖርማል የሆነ የምግብ አለመስማማት ከዛ አጥወይ በቃ ይሄን ነገር በሲሪየስ መጠየቅ ያለብን ነገር በሲሪየስ እንጠይቃለን። እንደዚህ አይነት ነገር እንደቀልም የሚታለፍ ነገር አይደለም። አየሩ የሚያስማማት ምናምን መስሎኝ ነበር። እኔም ይሄው እያልኩ እኮ ነበር መግቢያ ላይ አየር ተጋጭቶባት ነው ምናምን እያልኩ እኮ ነው። አንቺ ደንቆሮ ራስሽን አትጠብቂ። ዝም በይ። እኔ መገላ ከኢቢ ጋር ብትሻል እና ሁኔታው ምንም ተቀይሮብሻል እዚህ ልጅ ባይዜ እኔ እጠይቀዋለሁ። ዶክተር ነው እንደዚህ አይነት ቀልድ የለም። እንደዚህ ያልመሰለኝ የምሬን ነው። ለምን እንደዛ መሰለኝ እንደ ቀልድ እኮ ነው። እንዳታሳስር ወንድሜ በዚህ እንደለፈ እንዳታሳስር። ምንድን ነው የምትታሰረው? ልታሙት ነው መጠንቀቅ ነው። ሲጀምር እዛ ላይክ እንትኖች እንቀይራለን። ቆይ እንደናበት ነው ይሄ ቀረጻ እኮ ነው ሲጀምር ውጪ ምን በላው እኮ ሌላ ምን ሲጀምር ከዚህ በኋላ አትወድም እኮ ሲጀምር ውጪ ነው ቤት ነው ይሄን እንኳን ተረድች እና ፎልጅ በቀለ ደልቶታ ያው ምን የምታውቀው ነገር አለ? አብራሽ ናት። ምን የምታውቀው ነገር አለ? እኔ ብቻ ታምሜ ለምን አታልታው እኮ መረስ ኮና አንድ ላይ ነበር አሁን የነበረበት ሁላችንም አንድ ላይ ነው የምንበላው። እንዴ ሁሌና ከኛ ተለይተሽ የበላሽው ምግብ አለ? ድጋሚ እኮ መርፌ ሊወጥ በዛም እኮ ድጋሚ ራሷን ሳለች። የምንተ ልጆች ኧረ ትናንት በነገር ላይ ግሉኮስ ምናምን ተሰካክቶላት እንዴት እንደሚያስደነግጥ ብታይ ከሞን ያለ ግሉኮስ ተደርጎላት መተኛት አለባት ማለት ከዛ እኮ እንትና አመሸን ምናምን ነገር ግሉኮስ ተደረገላት ጋት ያዝ ምናምን ሲል እኔ በጣም ዶክተሮቹ ራሱ ደስ አላለኝ ማለት ያዝ ምናምን ሲል ከዛ ግሉኮሱን ጨርሳ ማለት ነገሮች ላይ እርግጠኛ ለመሆን በስነ ስርዓት እንጠይቋለን። ዶክተሩ ተረጋጊ፣ አዎ ሙሉ ነገር እንጠይቃለን። ተረጋጊ ምናምን ራስሽን ጠብቂ። አሁን ደህና ነሽ? ሰው ካለሽበት ይኸው ልንከባከብሽ ነው የመጣሁት የኔ ቆንጆ። ይኸው ምግቡ እሺ እኔ ልጅ ምግቡ ይምጣላት እና ካሜራ ይምጣላት ና መጣላት። እሺ አጨረሽ? ኪችን እንዴት አድርጌ ጽድት አንቺ የኪችን ጽዳት እኮ አይደለም እየፈለግ መጀመሪያ አሁን ማን ይሰራል? እኔ በቃ እንደዚህ ነበር። አሁን የኪችን እንደዚህ ነበር። ማስተካከልብኝ እኔ ማለት አላስተካክልም። ማስተካከል ቆንጆ እንደዚህ አሁን እንደዚህ ነበር። ቀይታ ያለው እንደዚህ አጥብቀኝ ጎበዝ እሺ እቃ አጽድቼ እንዳለ እንታጽድት አያምርም? ጎበዝ እሺ እናሳ እሺ አሁን መተፈስኪ ልከት ነው። ቆይ እንዳያቃጥለኝ ምን ጽራ ያደርጋል?
ቆይ ነሽ አይደል? ስጋ ከተፋንታ አይሽ ሽንኩርት ይላል። ከዛ ድንቹን ጨመረን። አየሁ በዛም ቢሆን ይካል አንተ ስጋ ካለ አገኘው ከታች ከዛ ነሽጂ እቺ ቆረጠኝ ይብዛጂ ቋስቲ እቺ ቆይ ተስበስቲ ዛሬ ነው መቀጠል እቺ እዚህ ጋር ሰራይ ነይ እንድረስ ከአድማስ ወዲያ አይልባችን ይምራንና ነይ እንጥፋ እንሻገር አላማረም የኛ ነገር ነይ እንሂድ ፍቅር አለን የሚያነሳ ነይ እንሂድ እንነሳ አንቺም ለኔ እንደሆንሽው እኔም ላንቺ ተያንታምም እንደ ሰኔ ደመና እንደራቀው እንደከፋው ገበሬ ተያንታመመው እንሂድ እንሂድ ጭር ካለው ስፍራ ነይ እንሁን ሰላም መኖርን ሳንፈራ ማፊ ሙሽኪላ ማፊ ሙሽኪላ ምን ፈልገህ ነው እንድንበላ አይደው እኔ ራሱ ታማሚ ሆንኩኝ ታማሚ ጋር ስትል ታማሚ ትሆናለህ መሰለኝ የኔ ስታምራት አማራሱ ባይዘዌ በዚሁ አጋጣሚ ሰሞኑን ቤተሰብ ትውውቃለን ልንገራችሁ ብዬ ነው። ፋሚሊ ሳትሞት እኔ ቶሎ ቤተሰብ ላስተዋውቃት ነው። ወላሂ ምሬን ነው። ቤተሰብ ትውውቃለን ሰሞኑን። መጀመሪያ የኔ ቤተሰብ አስተዋውቃታለሁ። ያው አንድ እናት ነው ያለችኝ። ከዛ ወንድሞች እህቶች ምናምን አሉ። የተለያየ አሁን እናቴንና እህቴን ምናምን አስተዋውቃታለሁ። ከዛ ደግሞ ቀጣይ የሷ አጎትሽ ነው የሚመጣው። አጎቷ አዲስ አበባ ሊመጣ ነው። ከሱ ጋር ልታስተዋውቀኝ ነው። ግን መጀመሪያ የኔ ይቀድማል። ከዛ አጎቷ እንደመጣ አጎቷን ታውቀን ምናምን ለአባቷና ለቤተሰቦቿ ተናግሮ ኒካል እናደርግ ልንገራችሁ። ይሄ አጎቷ ታውቆኝ ማለት እንትን ካለ ምናምን ከወደደኝ ላይ ካመነበት ከተስማማበት ወደ ቀጣይ ፕሮሰስ ልንሄድ ነው። አሁን መጀመሪያ ግን እናቴ ምናምን ልታያት ይገባል። ትወዳታለች፣ እሱን አውቃለሁ። ግን ደግሞ በደንብ እንትን ማለት አለብኝ። መልኳን ብቻ ሳይሆን ሞያዋን፣ ጸባይዋን፣ ብዙ ነገሯን ማየት አለባት። ለዛ ቀጥታ ልወስዳት ነው። ስንት ኪሎ ሜትር እንደሆነ እኮ ያጀማ ባሌ ሮቤ የምታውቁ ሰዎች ካላችሁ ከዚህ በጣም ሩቅ ነው። በመኪና ላይክ አንድ ቀን ከምናምን ይኬዳል። ፕሌን አለ፣ ግን በፕሌን ደግሞ 40 ደቂቃ ምናምን ነው። ያው እንግዲህ በምን እንደምንሄድ አልወሰንም። ሰሞኑን ሰሞኑን ይኬዳል እና ቤተሰብ ትውውቃለን።
የኔ ቆንጆ በቃ እንግዲህ ካሜራ ምን እየሰሩ ነው? ምን እየሰሩ ነው? እነዚህ ናቸው እንደ ወንዶ በሽታ የሚሆኑት። እንደ ተከታተልልኝ በእናትህ። የምግብ መመረዝ ሲባል ደስ አላሉኝም። ሲጀመር ቼክ አደርጋችኋለሁ እና እርማችሁን አውጡ እሺ። ጀማው 2 ወር ላይ ሰርግ ነው የምታዩት መለያየት ብላችሁ። የኔ ቆንጆ እንዴ እናንተ ምድረ ሟርተኛ ሳላገባት ልደፉብኝ እንዴ ሰርጋችንን ትበላላችሁ ብዬ ስጠብቅ ልትገሏት። ተው እንጂ አታውቃስች። አንቺ ደግሞ ምን ነቃ ደንገጥ በይ። አንቺ ማንን ለማስደሰት ነው? ነቃ በይ ሆነ በቃ ቢያምሽም ነቃ ደንገጥ በይ። በቃ እሺ መጣሁ። ቆይ ልከታተላችሁ። ምንም ደስ አላሉኝ። ገና ደግሞ መርፌ ያላት እኮ ከሳት አንተ የምን አባክ ወሬ ነው ሲጀመር? እኔ ምን ቆይ ይሄ የምግብ መመረዝ ምናምን የተባለው ደስ አላለኝ። ይሄ የምግብ መመረዝ ምናምን የተባለው ነገር ደስ ስላላለኝ አይነ ቁራኛ ለከታተለ ምንድን ነው ማርያም ሳልጀን ቆርጣላ አምቡላንስ ጥሩ በእናታችሁ ጥሩ በል ያለም ወይ አገብተህ እንትን አድርጊልኝ በእናትህ አምቡላንስ ጥሩ ደም ከዚህ ጋር ላይ አምቡላንስ ጥሩልኝ እንዳይነካካ ሽንኩርት ስከትፍ ነው እንደዚህ ያለቀስከው? እናቴት እንትን እሷ ለከተፈችው እኔ ለሰርጥ ነው እኔ ይዘን ነው እንግዲህ እንትን ምን ዘልቀው ታፍ ስትልልኝ እና ነገርኳችሁ። የሰሞኑን የቤተሰብ ትውውቁንም የቱ ቤተሰብ ትውውቅ ነው እንዴት የኔ ቤተሰብ ትውውቅ አፍራል በስታት እንደሆነ ነገርኳችሁ። አጎታም እንደሚመጣ ነገርኳችሁ። የቀጣይ ደግሞ የአጅሬው ነው። ድግስ ነው። አትገምቱ ማን እናገባ እንደሆነ ባይዘይ የታባቱ የምን ጊዜ ማባከል ነው? ማግባት፣ መውለድ፣ ከልጆች ጋር መወለድ። የት ነው ስጋው? ይሄው እቺ ነች። እቺ ነው ለመፎገር ያመጣችኋት? ላፍራ እኮ ነው ሰውዬ። እቺ ላፍራ አንተ በስበብ ሲጀመር እየበላ ነው በስበብ ለኔ ላበላት ብቻ ነው። እጄን ተቆርጬ ታምናላችሁ? ከዛ አጣብኩት ወደ ነገር ሰሪው ግን ልሰራ አይሆንም። ኢንፌክሽን ወገንታት ምግብ ደርሷልና ምግቡ ደረሰ። ተንታለች ወለክ አበላም እንደ ለሷ እኮ ነው የተሰራው። እኔ ትንሽ እኮ ነው የተልከሰከስኩት ብታይ። ቆይ እንደበላ ነው ዛርጊ ለሷ ነው የተሰራው። ለሷ ነው አፍራዬ እኔ አይዞሽ እጅሽን ቀስ ተኝተሽ ነው ፀጉሯን ሸፍንላት። ነይ እናት ምግብ ነው ደረሰ። ነይ ጥብስ እኔና ቀላችን የሰራ ነው። እንደ ሀሳብ እዛ እንትን ከምንበላው ጥብስ ይሻላል። የሰራ ነው ይሻላል። ነይ የተነበረችበት እናቴ እየሰደበኝ ምን ልብላ እኔ ውሃ ብላ የምትይኝ ነገር የለም። ለታማሚ ያመጣች ከርሰን ነበር አይደል? ኧረ አለው ምን ያው እየቀመሰ እኮ ነው። አንዴ ናላብስ ነው
አጉርሳሱን ላፍራ መጠሪያ አልተገኘም የሚሆንሽ ላንቺ ተስማምቶ ቁንጂና ራሱ ነው ውበት ነፍስ ሕይወት ዘርቶ አልተፈጠረም ሰው የለሽም አምሳያ የቁንጅና ጣሪያ የውበት ማሰሪያ በሰፈሩ ሁሉ የሚያማምር ሞልቶ ውበትሽ እንዳርማ የሚታየው ጎልቶ